በጣም የነቃ ነበር አሁን ልጆቹን እሱ ስም ሲጠራ አንዷን ሹምቤ አላት ባክስታችን ስም አንዷን ሂርቴ አላት ሂርቴ ጎበና አከሄት ነች ሂርቴ ማለት የጋሪ እህት ነች ጋሪ ማለት የአባታችን አያት ነው ገሜ ጋሪ ጎበና ቶርቶሬ አባ መጋል ባቦ ሰለሞን ብዙነ ደፈርሻ ፉርሳ ባቦ ያንዳያት ልጆች ነን እንደገና በእናቱ በኩል ደግሞ እንገናኛለን በነገራችን ላይ ሙርጌታ ግዛው ደግሞ እናቱ ኢፍታራድ ብዙነ ልጅ ነች አስካለ ብዙነ ነው የምትባለው ሙርጌታን ታውቀዋለህ አውቀዋለሁ ባባቱ ደግሞ በስማቸው አዎ አሁን ከልጆቹ ጋር እንገናኛለን ጥላውን እዚህ እንትን ነው ያለው የት ነው ያለው ይገርማል ሲያትል አዲስ አበባ ሆኜ ሞባይል ገዝቶ ላከልኝ መልካም ነው በጣም እንደዋስታው ለሉሉ ሰርግ መጥቶ ስልክ ደውልልሃለሁ አለኝ የቤት ስልክ ሰጠው ሞባይል አልያዝክም እንደ ሲለኝ ሞባይል ገና ገዛለሁ አልኩት ይሄን ይዞ ሲያበቃ ለሰርጉ ተመልሶ እንደሄደ ሉሉን ታውቀው የለም የሱ ወንድም በስምና ማጋቸው በሳምንቱ ላከልኝ ለኔ ደስ ይላል እና ከበላይም ጋር እንገናኛለን በእውነቱ በላይ በጣም የነቃ ነው ዋቄ ፈቻ ላይ ብቻ አንዳንድ ንግግር ሲያደርግ እዚያ ላይ ሐሳቡን አልደገፍኩትም ደብረ ዘይት ሄዶ እኔ ኦሮሞ የኛ ኦሮሞዎች ባህሩንም ድንጋዩንም ዛፉንም የሚያመልኩት ይሄን ከሌላው ከፍ አድርገህ የፈጠርከ አምላክ ብለው እንጂ በዚያ በባህሩ ማምለካቸው አይደለም ብዬ ነው የምወስደው እኔ እርሶ ልክ ነው እርሶ ልክ ነው ሁሉም የተለያየ ፍልስፍና አለው ግን እርሶ ልክ ነው ፍልስፍና ኤግዛክትሊ ከአንድ ነገር አብሎ የተሰራ ነገር አንተ ነገር አብልጦ ከሁሉ ነገር እግዚአብሔር ሰርቷል አንተን የሰራ እግዚአብሔር ይመስገን ነው የሚሉት ዋቄ ፈቻ ማቀው ይሄን ነው እኔ ባህሩን ማምለክና ባህሩ ላይ በግማረድና ሽቶ መርጨት አይደለም ይሄ የርኩሳን መናፍስት የርኩሳን አጋንንት ጥሪ ነው ማረዱና ቡና ማፍላቱ የመሳሰሉት ራሱ እኮ ቆንጆ ቦታ ዳፍስርም ይሁን ደስ የሚል ጥላ ስር ወይ ደግሞ ግሪን የሆነ ኤሪያ ሄዶ ኢንጆይ ማድረጉስ ከዛ አንፃርም እኮ ጥሩ ሊሆን ይሆናል ግን አምልኮ ባህሩን ማምለክ አይገባም ዛፉን ማምለክ ዛፉን ቅቤ መቀባት ምንድነው ዋይ ማምለኩ ላይ አይደለም ማምለኩ ሳይሆን እዛ ሄዶ ማመስገኑ ላይ ነው የምንስማማው እዛ ሄደው ያንን ባህር ያንን ዛፍ ያዩ እግዚአብሔርን ነው ማመስገን ያለባቸው ያዋቀዩ ስሉም እኮ ሰማውን ያዩ ነው እንዲያ ነው ይኸውልህ ይሄ ነው እንጂ ያየነው አይደል ሰማውን ያዩ ያዋቀዩ ካሉ የሰማዩን አምላክ ማለት እንጂ የውሃ ውስጥ ማለት አይደለም ኤግዛክትሊ ይሄ ነው እንጂ ባህሩ ወጉ ገዳው አሁን የገዳ ስርዓት ፍታቤርና ወንጀለኛ መቅጫ ምን ያስፈልጋል በ8 አመት የሚለወጥ እንደዚህ እንደኛ 20 30 አመት አንድ ወንበር ላይ ተቀምጦ መሻገት አይደለም 8 አመት ሲሆን የገዳ ስርዓትን ትለቃለህ ከነጓዝህ ልክ እንደ ኦባማ ማለት ነው ኤግዛክትሊ ጸጥታውም መሬት አከፋፋዩም አጋቢውም ነፍሰ ገዳይ ፍርድ ቤቱም ምኑም አንድ ላይ ይለቃል አናደር ገዳ ደግሞ ለ8 አመት ይረከባል አናደር ገዳ ደግሞ ይመጣ እንደዚህ ይረከባል ሀገር አስተዳደር መንግስትስ ንጉስስ ምን ያስፈልጋዋል እንዲህ ያለ ስርዓት ያለው ነው ኦሮሞ ያኮራል በጣም እንጂ በባህሉ ያከብርስ ሲጫወትስ ፈረስ ሲጋልብስ ሲያነጋግርስ አንድ ነገር ሲበላሽ ዱቢንቱ አቡልቱ ነው እኮ የሚለው ልቢና ብልቱና ሆቡልቴ ሞይን ቀበለው እስቲ ጋር በዚህ አይነት ነገር ነው እንግዲህ እንትና አበራ ለማ አዲስ መጽሐፍ ላይ ስለ ሙሉ አሰኑና ከሳቸው ጋር የነበረውን አንድ ሰው ጽፏል ስለ ሙሉ አሰኑ የትግል ጊዜ የሚያስታውሱት ነገር አለ እንዴ ለሙሉ አሰኑ እንኳን አነሳልኝ ራቅ ይላል እንጂ የትውልድ የጎሳ ይሄ ብሔሮች እየፈለሱ ሲመጡ የሚያርፉበት የለም አሁንኛ ጎሳ አቡ ነው የሚባለው አቡ ጉራቲ ነው የሚባለው የነሱ ደግሞ ደሮጎሹ እንግዲህ ጎሹ ግስላ እንዴት አድርጎ እንደመጣ አለ አቡ የናንተ ደግሞ ጣይም ደግሞ እንደዚሁ አለ ዋናዎቹ እየመጡ ቦታ ያዙ ነው የሚያርፉት አይደለም እዛ ቦታ ላይ ምልክት ያደርጉ ነው የሚያርፉት በዛ ምክንያት የዘርም ግንኙነት አለን ከሙሉ ጋር እንደዚሁ በእድሜ ተመሳሳይ ሆነን አይደለም እንዲሁ ያፈቅረኝ ነበር እኔ ልጅ ነኝ እሱ ትልቅ ሰው ነው ልጅና ተማሪ ወዳላሉ በኋላ ሲያዝ ሲሸፍት
በቀጥታ ምንም ሳልሰራ ደሮ ድረስ ሄድኩኝ እዚያ እኮ የሚሄዱትን ትጥቅ እያስፈታ ነው የሚመልስ ለሽምግልና የሚሄዱትን በኋላ ቃፊር በያለበት ቆሟል በዳኔ ቆርቻ የሚባል አለ የኛ ዘመድ እሱ ነው ፈረስ አምጥቶልኝ በዳኔ ቆርቻ ይህ ሀገር የሚያስተርቁ ሰውዬ ኩዩ በታች ያለው አዎ የሀገር ሽማግሌ ነበሩ እኔ ልጅ ያለው እንትና ነው የምትለው እሱ እዚህ አረዶ እንትን ያለው ነው እሱ ወደነ አረዶ በረው ያ እሱ አይደለም ያ ቀዩ ሰውዬ ነው የምትለው አንተ ይሄ ሌላ ነው እሺ ተረሳንና ሄር ፈረሶች ስናይ ቃፊሮች በያሉበት ቆመዋል ደሮ እኮ ነው ሰቀቡቄ ይባላል ሰራዊት ነበራቸው ማለት እኮ ነው ሙሉ በዛ ጊዜ ኤግዛክትሊ አሁን ማን ነው ሲባል ሻለቃ ገሌ ነው እንፊራክ ያሳጡፉ አለ ገባው ስገባ ቤት ነው የሚገቡት ቤት ነው ዋሻ ነው አይደለም ቤት ነው ነገሩ እንዲህ አልተጋነነም ፍታውራሪ አሁን እርቶ ጋር የመጣሁት ከደርግ ጽፈት ቤት ከካሳ ያራጋው ጋር ተነጋግሬ ይምጣ ምንም ነገር አይደርስበትም ብሎኛል እና በዚያ ነው ሞቱ ማንከት ነው ቡልጉድ አደመኛታ ላይ እና ግዴለውት ምን ነኝ እንኳን ኃላፊ ነኝ እኮ ካስገደልኩት እኮ ምን ደሮና አቡ እኮ ተለያየ ማለት ነው አልኳቸው የለም እኔ ላንተም አድንልሃለሁ ላንተም አስባለሁ እነሱ ምቀኞች ናቸው ተንኮለኞች ናቸው እንዳያጠፉ ተጠንቀቃለኝ ሙክት አርዶ ጠላውን ደግሞ በማር ተበጥብጦ መጣ ካቲካላው መጣ እዚያ ስበላስ ስጠጣ ቆይቼ ተሳስመን ተላይተን መጣሁኝ መኪናን ተቱሉ ሚልኪ በላይ ይሄ ነደሳ ባህር መንገድ መሄጃ አይደለም እንትና መንዲያ ወደ እናንተ ሀገር መታጠፊያው ላይ አውቆ የት እንዳቆማታ እዚያ ላይ ነው ቆምኩት ከዚያ አጅበው ይለመጡ ወታደሮች እነዚህ 50 ብር ሰጣዋቸው አረቂ ጠጡ ሂዱና አልኳቸው ደስ አላቸው ተነስቼ ወደ አዲስ አበባ ተመለስኩ አሁን ነገሩ ቆየና ሙሉ ቆስሮ ተያዘ ቆስሮ እንደተያዘ ካሳይ ጋር ሄድኩ ይሄ ሰውዬ ጣሊያንን እንደበግ ያረደ ነው አርበኛ ነው ስመጥር ነው እዚያ ሄዶ ደግሞ የሰራው ወንጀል ይሄን ያህል አይደለም አልኩት ይቆይ እንዳይገሉት ተይዟል ይሄው አልኩት ስልክ ቢደወል ስልኩ አይሰራም ፊቼ ይሰራል ከፊቼ ወዳ ኩዩ አይሰራም ስልኩ ኩዩ አይሰራም ተፈራ የሚባል ነው ስልከኛው ጌታዬ ወደ ኩዩ አይሰራም እዚህ ፊቼ ድረስ ነው አለ እንግዳው ቴሌግራም ጻፍልኝ አልኩት ቴሌግራም ጽፎልኝ ያንን ቴሌግራም ይዤ ስበር እኔ ኮማንዶ ስደርስ እሱን ሰጠሉት እርሶ ነው እንደ ሰምተናል እኮ ከአዲስ አበባ እንዳትገሉት የሚል እኔ ነኝ መጥቶ ነበር ግን ኦሬዲ የኩዩ ባለባቶች ቸኩሎ ገደሉት ኤግዛክትሊ ትንሽ አንድ ሰዓት ቢቆዩ ኖሮ 504 መኪና ነው ያስኩት እንዳንድ ነገር ነው ማበረው እደርስ ነበር አሁን ሰቀሉት አዘንኩ በጣም አድርጌ አለቀስኩ አሁን ቆየውና ወያኔ ሲመጣ ከጋሽ ሮባ ጋር ሆነ ሮባ በጥዬ ህዝቡን አሰባብረን 11,000 ብር ሰበሰብ 11,000 ብር ሰብስበን መቃብር ለፍቁ ለእንትና ለሱ ልጅ ለሚስቱ ለልጁ ባል ታደሰ ወርዶፋ የከበቡሽ ባል አይደለም ከበቡሽ ሙሉ የፍታራሪ ሙሉ ደምሰው ደግሞ የሚባል የታደሰ ልጅ ለሶስቱ መቃብር አስቆፍረን ኩዩ ሐውልት አሰርቼ ከዚያ ከተቀበረበት እንዴት አድርገው እንደቀበሩት እኮ በጣም ያሳዝናል እኮ በጣም ነው ያዘንኩት እንትና ፍቅሩ እዚያ ማዶ ነበር በነገራችን ላይ ፍቅሩ እኔ ጋር መካናይዜሽን ቀጥሬው እኔ ጋር ነበር ደሞዝ ሰጥቼው የሚኖረው በደርግ ዘመን ነው በኢህአዴግ ነው እንጂ ፖሊስ ኮሚሽነር ሆኖ አልነበረም እንዴ ፖሊስ ኮሚሽነር ሆኖ ነበር እኮ እኔ ነኝ እኮ ያን ሁሉ ያረኩለት እኮ ለካርሶ ነው በደርግ ጊዜ ታሰረ አመክሮ አሰጥቼ አስፈታሁት ምንም ስራ የለውም ግብርና መካናይዜሽን በ150 ብር ጥበቃ ውስጥ መደብኩት ወያኔ ሲመጣ ከመቶ ጥይት ጋር ክላይ ሰጥቼ ሂድ ተቀላቀልና አባቴ ማያቴም ተገሏል ብለ ስራ አግኛልኩት የኩዩ ወረዳ የእንትን ያቦቴ እጀሬ ወረዳ አስተዳዳሪ ያረጉት አስጠርቼ አምጥቼ ልጅነት እንዳይዝህ
መቅበጥህን አቁመ ስራን በትክክል ስራ ብዬ መከርኩት እንግዲህ እሱ ያው እንግዲህ ዘር ነው እነሱ ቀጨ እንጂ ሊሆ አለ የተወሰነ እኮ ሰርቷል እንደ ጎበዝ ነው እንቆቆ ነው ጀግና እኮ ነው ያ በኋላ ሄርኩ እንግዲህ አስወጣው እሱም አቦቴ ነበረ በቃ የተኮሰ መጣ ጎሳውን አስከትሎ ይሄን ሀጮ ነው ማን ነው የሚባለው ጎሳ ሀጮ ነው እነሱ አይደለም ሀጮ ናቸው እነሱ በአባቱ በኩል አላውቅም እንግዲህ እነ ሙሉ በእናቱ በኩል ደሮ ናቸው አዎ እንደዚያ ያያረገ ይዞ መጣ ተኩሱ ሌላ ነው የሙሉ አሰኑንም አስወጣን አንድ 5 ሰንጋ አሳረድኩ እንግዶችን ሸኘው ጋዜጦችም ንግግር አደረጉ እንደዚያ ታሪክ ሰርቼ ተመልሼ መጣው ለሆለ የረሳውተን አስታወስከኝ ያየ የሙሉ ሐውልት ኩዩ ወረዳ ለፊት አለኝ ቆሜ ያሰራው ጥበቃ ሳይደረግለት ቀርቶ ተሰባብሮ ወድቋል አዎ ሙሉ ልጆችም አላፈራም እንግዲህ ተከታተሉ ልጆም አይረባም ካንድ ከምባታ ሴት ላይ ወለደው ነው የሚረባ ልጆችም የሉትም ሴቶችም አስራቴ ነች ያለችው እሷም አንድ ቦታ ተሰራ ነበር አሁን ጦረታ ወጣለች ከበቡሽም ሞተች በቃ እንግዲህ እንጨት ልጅ አመድ ይባላል በመሬድ በኩል አንድ ልጅ አለች እዚህ መሬድ የወለዳት ያ የመሬድ ልጅ ዶክተር ነች ያ አዲስ አበባ እዚህ አሜሪካ ነገር የመሬድ ምስትም እዚሁ ነው ያለችው ላገናኘት ሁሉ ይችላል እውነትህን ነው እዚህ ካሊፎርኒያ ያኔ እሱ በሽፍትነት ያገባት እንትና ነች ያኔ ብርቱካን ነበር የምትባለው የእንትና ነች የሲዳሟ ወደ ከምባታ ያገባት ሴት አይደለችም ኖ የሙሉ እኮ አይደለም መሬድ የመሬድ ይሆናል ታሪኩን ልታውቅ ትችላለች እሷ አሁን ምንም ታሪክ ሁሉ ልታውቅ ትችላለች እኔ ነኝ ያንን አድርጌ ቆጨኝ በጣም አዘንኩ ይገርምሃል ያ ቴሌግራም እንደው ስልኩም ያለ መስራቱ እንግዲህ እግዚአብሔር አልፈቀደም አልኩ በቃ ሰቀሉት ቴሌግራሙ ለካሳ የሰጠሁት ምርመራ ስለምካሄድ እንደ እርምጃ እንዳትወስዱ ባጃቢ አርጋችሁ ወደኛ ላኩት የሚል ነበር ያስኩት ደብዳቤ እና ህዝቡ ሁሉ አይ አመረቀኝ ያለት አንተ ደክማ ነበር እንግዲህ እግዚአብሔር አልፈቀደም አሉ ቅራኔ ውስጥም ገብቶ ነበር እሳቸውም ለዛም እኮ ነው ነገሩ ከደርጊ አልፎ ወደ እርስ በርስ ጎሳ ስለተላለፈ አልገባም እኮ የሰሙት እኮ እንትና ናቸው የሱ ተከታዮች ናቸው እኮ ጣፋሰኝ ናቸው እኮ እነሱ ናቸው እኮ እግዚአብሔር አልፈቀደም እንጂ ወእሱ ደግሞ እንደ ያለ ችሎታ የለውማ እሱ በቃ ኦኔው የወንድ ስራ ነው በቃ እሱ እንደዛ ነው አሉ መብላት መጠጣት መጫወት ነው ካገኘ መንጂር ይዞ መጠምዘዝ ነው ና ብላ ና ጠጣ ነው ከሌለው ደግሞ ና ግዛት ልይ ነው የሚል ይዞ ሄድ ገብቶ እንግዲህ ስንት ነው ስልክ ለያዘውና ደውዬለ ደግሞ የሚቀረውን እንጫወታለን ሌላ ጊዜም እንደዚሁ እንጫወታለን ኮሎኔል ሰላም ይሁይ በጣም ደስ ይላል የእርሱ የህይወት ታሪክ እና የዳሰስ ነው ራሱ ጌርስልን አመሰግናለሁ በጣም እንግዲህ እሺ እኔም አመሰግናለሁ አስበህ በእውነቱ እንዲህ አይነት ሰው መኖሩ ማን ነው የሚጠይቀው እኛን ታሪክ ማንስ ያስታውሰናል ሰርተን እንዳልሰራን ባዮግራፊያችንን እኮ እየጻፍን ለትውልድ ማስተላለፍ አለብን ጥሩንም መጥፎውንም ማስተላለፍ አለበት ትውልዱ መጥፎውን እየተወ ጥሩውን ይይዛል እንደዚህ ነበር ወይ እንዲህ ነበር አሁን ስለሙሉ አሰኑ የነገርኩ የመረድ ሚስት አሁን እዚህ ልጅ ያለች ምትላል አታውቅ ትችላለች በጣም ከኔ ጋር ተገናኝ ይሄን ታሪክ ስነግራት በቃ አንዳንድ ነገር ማስታወሻ ትይዛለች እንደ ያለ ነገር ነው ፍቅሩማ ብዙ ልጆች ነው ያሉት ወልዷል በእስር ቤትም ሆነ ብዙ ልጆች ነው የወለደው እሱ ጊዜ ያገኛ አቦቴም ብዙ ልጆች አሉት የደምሰው ግን ልጅ ያለው አይመስለኝም ደምሰው ልጅም ነው ፍቅሩ ታናሽ መሰለኝ መሬድ ግን ልክ እንደሙሉ ጀግና ነበረ እንደዛ አለው በስንት ጭንቅ ነው ከበው ሊያገኙት የቻሉት እንትን ኤጀርሳ መድኃኔ ዓለም ይባላል ሆሴኛ ሀገር እዚያ ጎሳ አላቸው እዚያ ገብቶ ነው በዚያ አርበድብዷቸው እና ጥይት ሲያልቅበት ነው መጨረሻ የገደሉት ወረጃ ፎቆ ነው የተወለደው
እንደዛ ነው አሉ አገዳደሉን ባለቤቱ ነግራኛለች በቃ በጣም በትልቅ ጦር ከበውት ብዙዎቻቸውን ገሎ መጨረሻ ላይ ያው እንደገደሉ አዎ ልክ እንደሙሉ ነበርኮ እሱ ኦኔው ወጣትም ነው እሱ ያው ወጣትም ነው ቁመቱም ኦኔውም ሙሉ ማለት እሱ ነው ጥሩ ነው ደስ ይላል እንግዲህ ፍቅሩ ጨካኝ ነው የተለያየ ባህሪ ነው ያላቸው ደምሰውን ብዙ አላቀውም ግን ህፃን ሆነ የተወለዱት ጓጾን ከተማ ውስጥ ነው ደምሰው ፍቅሩ ማን ነው ደግሞ መሪድ እናታቸው ከበቡሽ ነች የከበቡሽ እናት ደግሞ የጓጾን ሴት ነች እዚያ እኛ ደብር ውስጥ ነች ካቶሊክ ትምህርት ቤት ይማር ነበር አሉ መሪድና አንድ ሰው ማለት ነው እዛው ነበር የሚማሩት አስራቴም እዛው ነበረች ሙሉም እዛው ነበረች የምትማረው እንትና ማነች ከበቡሽ እና እዛ ነበር የሚማሩት ከዚያ ነው እንግዲህ ወደ አዲስ አበባ እንደዚህ እያሉ የመጡት በኋላ ሲሄድ ወዴት ነው የምትሄደው ብዬ አገኘሁት አለኝ ሰው ሲነግረኝ ወዴት ነው የምትሄደው ስል አይ እንግዲህ ትምህርት በቃኝ ከቅስትና ወደ ሽፍትነት ይሄዳለሁ አለኝና ሸኘሁት ብሎ ሰው ነግሮኛል መጀመሪያ እሱ ወደ ጫካ ሲገባ አዎ ታደሰ አባታቸውም እኮ ናዝሬት ድሬሰር ነበር ሐኪም እሱም እኮ ሄዶ ከልጆቹ ጋር ተጣላቅሎ ነው የሸፈተው በጣም በጣም ቤተሰብ ነው አማች ሳይቀር ታደሰ ወርዶፋ እንትን ነው እዚህ ወርዶፋ ነገው ይባላል እነ ታደሰ ብሩ ጋር ጎረቤት ናቸው አዎ ጥሩ ታሪክ ነው ያለው ሙሉ ይልማሰኑ ቃወ ሙሉ ማለት ታደሳን ፍለቴ ዋሻ ደሮ ዋሻ ይብደንጎብቴ ያያሉ ይዘፍኑበት ነበር እኮ ያ በርበሬ ቢናኝ አነ ነገላ ፈተሪ ጀብሎ ተቶ ይልባኝ ያለ ነበር የሚዘፈን የነበረው እና እስቲ ከመረድ ሚስትም ጋር በስልክ እንኳን እንተዋወቅ ታገናኘኛለህ አንድ እንትን ነበር ሙሉ ከሞተ በኋላ ጀግንነቱን ስም ማን ይወስዳል የምለው ላይ ይጣላሉ መሰለኝ እና በኦሮሞ ባህል ደግሞ የሴት ልጅ ብዙም እንትን አይባልምና ለመሪድ የሴት ልጅ ነውና የደርኦን ጀግንነት እንዴት ይወስዳሉ በሚል ደርኦቹ ትንሽ መሪድን ይገፋሉ መሰለኝ አዎ እና ጡፌራ የሚባል ተከታይ ከዚህ በኋላ ሙሉን የሚተካው ጀግንነቱን የሚተካው እኔ ነኝ ብሎ እንቅስቃሴ ሲጀምር በፊት ግን አብሮ ነው ያደጉት ግን ጡፌራ የደርኦና ልጅ ነው የበላቸው ልጅ ነው እና እሱ የደርኦ ሰው ነው ሙሉ መሪድ ደግሞ ያቦቴ ነው ግን የሴት ልጅ ነው የሙሉ የሴት ልጅ ነው አይደል የከበቡት ልጅ ነው አዎ እና ጠብቆ ገደለውና መሪድ ጠብቆ ዛው ደርኦ ሄዶ እሱ ጠብቆ ገለውና ከዛ በኋላ አለቀሰ ዱፌራን ገደለውና ራሱ መሪድ መልሶ ያለቅሳል አዎ ከዛ ህዝቡ ዘፈነበታ ዘፈኑ ምን ይላሉ እጀር ሽምብራን ጋራ መርጋሬ ቆፈሩ ማንቆታኒቶ ዱፌራ ቦኝ አርጋሬ ጥይቱ ማንጎባኒቶ ብሎ ዘፈኑበት ያ እና በታለቅስ አታገኘውም በጥይት ገለዋል ኦሬዲ ነው ኤግዛክትሊ ግን እንደው ይገርማል በማይረባ ደካማ አስተሳሰብ ይገለዋል እንትን ነው ጣል አረጉት ክብሩን አጣመረት የሰው ከሞቱ በኋላ ስዩምም እኮ ገሏል ዘመዱን ስዩም በላቸው ከኔጋ በሱ ነገር ተጣልተናል አንተ ወሬ ሰምተን ምን ወሬ ሰማለው ትክክለኛ አንተ ነው የገደልከው የገበየው ልጅ አልኩት ገበየው ብሩ ነው ስሜ እንትና ሙሉ አሰኑ ጎሹ ብሩ ገበየው ብሩ የገበየው ብሩ ልጅ ነው የገደለው በዚሁ እንቅስቃሴ መሃል ነው አይደለም በግል ነው እነሱ ደግሞ በግል ጸባ እሱ እስር ቤት ገብቶ እስር ቤት መድኃኒት ተሰጥቶት ነው አሉ የገደሉት ስዩምን ሽፈራው የሚባል አዲስ አበባ ነው ያለው ሽፈራውና አስፋው ተረፉ ያ ስንት ደረጃ የሚደርስ ሆኗል ሽንኩርት እየነገደ በጣም ጎበዝ ሆኗል ለስንት ደረጃ የሚበቁ ቤተሰብ ነበሩ ያው ጠፉ ደርግ አጠፋቸው ደርግም አጠፋቸው እነሱም ራሳቸውን አላወቁም ያ ትንሽ ስተት አለ ጥሩ ታሪክ ያለው ነበር ፍታውራሪ በእውነት እንደው እስኪ ያበራን መጽሐፍ እንግዲህ ገዝተንና እንሰማለን ምን እንዳሉ አነበብኩት እኮ ትክክለኛውን ታሪክ ነው ያስቀመጠው
ያቃሉ እንደ ያቀምስ የለበሰው ሰውዬ አብይን እንደ አብይ ደስታ ለምንድን ነው ቀምስ ያለበሱት? ሲያንሰው ነው አልሄድም አላ ሙሉ ሊያድኑ በሚሄዱበት ጊዜ የአዳኞች ሚስቶች ለማባለግ እሱ ቀረ። ለማባለግ ነው ሙሉን ስለሚያከብርና ስለሚወድ አይደለም። በፍጹም ሙሉ ለከወደደ ሰዎቹ ከመምጣታቸው በፊት ወረቀት ጽፎ አይልክለትም እንዴ ሊመጡብህ ነው ብሎ የሰው ምስት ይወዳል አሉ። የሙታኒያውም አበራ እንዳውም ቀንሶለታል ታሪኩን አለበሱት ቀሚስ ተናናቀውም እንደ ያ ልብስ ሰፊው አቢ ያላቀው አቢ የሚባል ኩዩ ልብስ ሰፊ ነበረ። እሺ የሱን ሚስት እሱ ሲሞት ወረሰ። ደግሞ ኃይሌ የሚባል ነበር የሱን ሚስት። ምን ገሬ ከገሬ አይባልም እንደ ሰው ስም ማንሳቱ አያስፈልግም እንጂ በጣም የቆሸሸ ታሪክ ነበር ያለው ሰው። የበቀለ ወዳዳ ምስት ግን አባረረች በዱላ አሉ። አው ታረጋለች እሷ። እና የኩዩ ህዝብ ለዚህ ነው አብይ ደስታን ቀምስ ያለበሳቸውና እንስራ በጀርባ እንደ ሴት ተሸክመው እንዲሄድ ያደረጉት እንደው ሞታ አተላ ሁሉ አፈሰሱበት እንጂ ለው ላይ ዋው አንገልም ብለው በማግስቱ ወደ አዲስ አበባ ሄደ። ግን ረጅም ጊዜ ኖሮ የሞተ መሰለኝ በኢህአዴግ ራሱ ስሙን የሰማው መሰለኝ። አው አንድ እንትን ስልከኛ አግብቶ ብዙ ነገር ሲሰራ ነበር። የሰው ልጅ ታሪክ እንግዲህ እንዲህ ነው። ኮሎኔል እንግዲህ እግዚአብሔር ይስጥልን። እንግዲህ ብዙ ተጫወትን። እግዚአብሔር ይስጥልን። መልሼ እደውልልዎታለሁ። አሁን ይሄ ልዝጋና ይሄ ሪከርድ ስለሚያደርግ እደውልልዎታለሁ። እሺ ደረጀ በጣም አመሰግናለሁ። Shabari unje danki
Badi Fabadi, what it did up our rabbit in Natura Imana, Isanya, Daniel, look at the way.